እንደ አንድ የኦሮሞ ወጣቶች እንደሚቀበሉ ታዋቂ ግለሰብ ኦር እንደ ሚዲያ ባለሙያ ይሄ ነገር ቢፈጠር ያው ሊፈጠር የሚችለው ነገር መገመት አይቸግርምና አንተ አንድ እንደ ታዋቂ ግለሰብ ኦር የሚዲያ ባለቤት የኦህዴድ የበላይነት እንዳይመጣ ምን ለመስራት አስበሃል አይመስልህም ወይስ እኔ ካነሳው ጥያቄ ጋር ተያይዞ የሚል ሐሳብ አለ የህወሓት የበላይነት ወደ ኦፒዲዮ የበላይነት ሊሸጋገር ነው ወይ ጥሩ ጥያቄ ጠይቁ ተከታተሉ እኔ ጋራንቲ አልሰጣችሁ አይሆንምም አለለም ምክንያቱም ጎበዝ አንድሬ ሰው ስልጣን ከተቆናጠጠ ሉጋሙና አለንጋ ከሌለ አሳምሮ ነው አምባገነን የሚሆነው አምባገነን ሲሆን ደግሞ የራሱን ቡድን ይዞ ነው አምባገነን የሚሆነው ይህ እንዳይሆን ከተፈለገ ካሁኑኑ ይሄ ጥያቄ መነሳት ካሁኑኑ እንዲህ አይነት ውጤት እንዳይመጣ የሚገራና ሉጋም የሚይዝ ኢንስቲትዩሽናል መፍትሄ ማምጣት አስፈላጊ ነው ለዚህ ነው አሁን አንዳንድ ኦሮሞ ብሔረተኞች ገና ስልጣን ገና ቁጭ ከማለታችን ዲሞክራሲ ብለ በምርጫ ልታስነጥቀን ነው ይሉኛል ይኸውላችሁ የዲሞክራሲ ስርዓት ካልመጣ በኦሮሞ ህዝብ ስም አምባገነናዊ ስርዓት ይመጣል የኛ ዋስትና የኦህዴድ የበላይነት የባዴን የበላይነት እንዳይመጣ ዋስትናችን ዲሞክራሲያዊ ተቋማትን መገንባት የሚመጣው መንግስት በዲሞክራሲ ስርዓት ውስጥ ተመርጦ መጥቶ ስልጣንም ደግሞ በድርድር በኔጎሺዬሽን በአላያንስ የሚገነባበት ስናደርግ ብቻ ነው በዚህ ላይ ነው እኔ ከእናንተ ጋር የምታገለው ምክንያቱም አንድ ነገር ቃል ልግባላችሁ የማንኛውም ብሔር የበላይነት የማንኛውም ቡድን የበላይነት ያለበት ኢትዮጵያ ውስጥ መኖር አልፈልግም እኔ የኦሮሞ ብሔር የበላይነት እንኳን አይመጣም የአንድ የኦህዴድ በላይነት ያለባትን ኢትዮጵያ ማየት አልፈልግም እዋጋታለሁ እታገለዋለሁ ልክ ህወሓት እንደታገለው ለምን መሰላችሁ ለኦሮሞ ህዝብ ስል ለእናንተ አይደለም ለኦሮሞ ህዝብ ስል ምክንያቱም የኦህዴድ የበላይነት ማለት የኦሮሞ ህዝብ በአማራ መጠላትን ነው የሚያመጣው ክፍፍልን ነው የሚያበዛው ጥቂት ኦህዴዶች በሚበሉትና በሚቦጠቡጡት ኢትዮጵያ ውስጥ ኦሮሞን አይቶ ማያቀው የጎጃምና የጎንደር ህዝብ የባሰ እንዲጠላን ነው የሚሆነው ያ እንዲሆን አልፈልግም ከዛ ደግሞ ሌላ ዙሪት ነው መንገድ ስለዚህ በሚዲያውም በማንኛውም መልኩ እንዳይመጣ ዲሞክራሲ ስርዓት እንዲሰፍን በዛት እናደርገዋለን